ቅዱስ አሐዱ አምላክ አሜን። ዓመታትን ወራትን በሳምንታት ሳምንትን ለዕለት ዕለትን ለሰዓት ሰዓትን ለደቂቃ ደቂቃን ለሴኮንድ እያመላለሰ የሚመግበን የሚጠብቀን አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አሜን። ክቡራን አይንተ እግዚአብሔር ካህናት፣ ሰባክያነ ወንጌል፣ እንግዶች፣ እንዲሁም ዘማሪያን፣ የማዕከሉ የማኅበረ ቅዱሳን አባላት፣ የዚህ ደብር አገልጋዮች፣ ካህናት፣ ወንድሞች፣ ዲያቆናት፣ ቅዱስ እግዚአብሔር ለዕለተ ግብዣ የጠራችሁ አባቶች ምዕመናን፣ እናቶች ምዕመናት፣ ወጣቶች፣ ወንድሞችና እህቶች ሕፃናትን ጨምሮ በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ቅዱስ አምላካችን ስሙ የተመሰገነ ይሁንልን። ምናልባት ጥሪው ብዙ ነው፣ የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው ይላል ቅዱስ መጽሐፍና የተጠራው ሕዝብ እጅግ ብዙ ነው፣ የምናየው ግን ትንሽ ነው። ቅዱስ እግዚአብሔር የመጣነውን እንደ ሰማይ ከዋክብት እንደ ምድር አሸዋ ያብዛል። የቀሩትን ደግሞ እግረ ሕሊናቸውን ወደ ቤተ ክርስቲያን እግረ ነፍሳቸውን ወደ መንግሥተ ሰማያት ይጋብዝልን። ምናልባት ጠዋት ላይ በተለያየ አንደበት የተለያዩ ቃላትን ስንማር አርፍደናል። በዝማሬው በወንጌሉ ብዙ ነገሮችን ለነፍሳችን ይጠቅማል የምንላቸው ብዙ ነገሮች ወስደናል። አሁንም የጉባኤ መክፈቻ የሆነ መዝሙር ተዘምሮና ከሰዓት አንጻር ብዙ ዘማሪያን እንግዶች አሉ። እዚህ ቦታው ላይ ያሉ ዘማሪያን አሉ። ነገር ግን ከሰዓት አንጻር የፕሮግራማቸዋል ሰዓት ካለን ወደፊት ብዙ ሰዓት እየሰጠናቸው ለዝማሬ ያገለግሉናል። እስከዚያው ድረስ ግን ለተወሰነ ደቂቃ ጋር እንቆያለን። የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር ነው። የራቀውን ማቅረብ የሚችል የረቀቀውን የሚያጎላ ሕሊናችን ብዙ የሚያስበውን ወንጌሉን እንዲሰማ የሚያደርግ ቅዱስ እግዚአብሔር ነውና አምላከ ቅዱሳን በመካከላችን ይገኝ። አሜን በሉት። ዋጋ ያስከፍሉ። አሜን በሉት። አሜን ማለት ይሁንልን ይደረግልን ማለት ነው። አምላከ ቅዱሳን በመካከላችን ይገኝ። ስለዚህ እግዚአብሔር ሰውን በአርአያችን እንፍጠር አለ የሚል ኃይለ ቃል ነው የማነሳው። ይህንን አንስተን ሰው ማን ነው የሚለው ሰው ማን ነው? ምናልባት ቅዱስ እግዚአብሔር ይህንን ቃል የተናገረው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ተጽፎ ያለ ኃይለ ቃል ነው። አምላከ ቅዱሳን ቅዱስ እግዚአብሔር ሰውን በአርአያችንና በአምሳላችን እንፍጠር አለ የሚለው የጻፈልን ነቢየ እግዚአብሔር ሙሴ ሊቀ ነቢያት ሙሴ ከእስራኤል እንደሱ የዋህ ተብሎ የተመሰከረለት የሌለ ደግ ዛሬ ጽሩት የተባለ ነቢየ እግዚአብሔር ሙሴ ጽፎልናል። ነቢየ እግዚአብሔር ሙሴ ቅዱስ መጽሐፍ እንደሚናገረው ከእስራኤል ወገን እጅግ እንደሱ ያለ መምሰል የሌለው ነው ይላል። ሙሴሰ የዋህ እምኩሎሙ ደቂቀ እስራኤል ይላል። ከእስራኤል ወገን እንዳጠቃላይ የሰው ልጅ በልዩ ልዩ ነገር ክፋት ይሠራል። ሙሴ ግን እግዚአብሔር ሕዝቡን የበደለ እግዚአብሔር ሕዝቡን ላጣሴ እምትትስጎሙ ለእምኅሩ ጠሴም መጽሐፈ ወተከዘ ጻፍከኒ እኒህን ከምታጠፋ ይልቅ
እግዚአብሔር ሆይ እኔን ከባለሟልነት አትባኝ። ይሄ ግራና ቀኙ ያላወቀ ሕፃን ክፉንና በጎን ለይቶ የማያውቁ ሕፃናት ውሃውንና እሳቱን ለይተው የማያውቁ ሕፃናት እንዲሁም በእናትና በአባቶቻቸው ኃጢአት ምክንያት እነሱንም ከምታጠፋቸው እግዚአብሔር ሆይ እኔን አትባኝ የሚል ደግ ነቢይ ነው እና ይህን ቃል ሲሰማው 5 የሕግ መጻሕፍትን ጽፏል ነቢየ እግዚአብሔር ሙሴ ማለት ነው። አስተዳደሩ ስናስብ እጅግ ያሳዝናል። በዘመኑ በእሱ በተወለደበት ወቅት የነበረው ንጉሡ እጅግ ጨካኝ አረመኔ፣ ወንድ ልጅ ተወልዶ እንዳያድግ አርሶ ነግዶ ተምሮ ደረጃ እንዳይደርስ ለበቅሎ ማስገር፣ ፈረስ ለመጋለብ እንዳይደርስ፣ ጦር እንዳይወረውር፣ መሳሪያ አቀባብሎ እንዳይተኩስ፣ ንግሥናውን እንዳይሽር ወንድ ልጅ ሲወለድ ከእናቱ ማኅፀን እንደወጣ ገና እንዲገደል ወስኖ ነበረ። ፈርዖን የተባለ ገናና ንጉሥ በዘመኑ ዓለምን እንደ ጌም ቀጥቅጦ እንደ ሰም አቅልጦ ይገዛ ነበረ። ስለዚህ ነቢየ እግዚአብሔር ሙሴ በዚያ ወቅት ተወለደ። ሲወለድ ወንድ ልጅ እንዲገደል ተወስኖ ስለነበረ እናቱ ግን ተወልዶ ሙሴን ቀና ላየች ይላል። ምናልባት ስለ ምጥ ለእናት መናገር ሞኝነት ነው፣ ምን ያህል አድካሚ እንደሆነ። እንደ ዘመኑ እንኳ ቴክኖሎጂ ባልተራቀቀ በቀላሉ ዘዴ መውለድ መገላገል በማይቻልበት ዘመን በመከራ አመጣ ወለደችና ወልዳ ሲያበቃ ወንድ ነው ሴት ነው ብላ ጠየቀች። ድካሟ ሳይሰማ እንዴት እንደደከመች ድካሟን ሳታስታውስ ወንድ ነው ሴት ናት ብላ ጠየቀች። ምክንያቱም ሴት ከሆነ ወንድ ከሆነ ይገደላል፣ ወንድ ነው አለ። ቀና ብላ ግንባሩን ስታየው በጸጋ የተሰጠው ብርሃን ግንባሩ ላይ ተሰሎበታል ሙሴ። ለዚያ ነው እስራኤል ተገልበብለነ ሙሴ ይሉት ነበር። ፊቱን ለማየት ስለሚሹ ተሸፈንልን ይሉት ነበር። ስለዚህ መልኩ ስታየው የሚገርመው ነገር ከሙሴ ጀምሮ እስካሁን ከሙሴ በፊትም እስከ አዳም ድረስ እንደ ሙሴ ግንባሩ ላይ ብርሃን ያለበት ሕፃን ተወልዶ አያውቅም። ሲወለድ ደግሞ ብርሃን ያለው ነበር ግንባሩ ላይ። ነገር ግን ራሱን ደግሞ ያዝ ያደረገ ነበር፣ ለመናገር በደንብ አይችልም ነበር። ለዚያ ነው እግዚአብሔርና መሪውን ሕዝቤን ልቀቅ ብሎሃል በለው ሲል አንሰ ምላሴ ኮርታማ ነው፣ መናገር አልችልም፣ እንዴት ሊሆን ይችላል? አበቱ ከሌቱ ከአፋር እግዚአብሔር ደግሞ አንተ መናገር በደንብ አትችልም፣ ወንድም ሙሴ አቀላጥፎ ይናገርላል። ግንባር ላይ የተሰጠ ብርሃን ደግሞ ግርማ ሞገስን ያስፈራል። አንተ ሳትፈራ ሂድና መሮን ሕዝቤን ልቀቅ ያለው እግዚአብሔር ማለት ነው። ስለዚህ እናቱ ቀና ብላየችና ገና ሲወለድ ግንባሩ ላይ ብርሃን ያለው ውብ የሆነ መልከኛ ልጅ ነው። ፈርዖን ጋርቶ ይገድለዋል። ስለዚህ ምን ማድረግ አለብኝ? እናቱ ተጨነቀች። እምኃይሱ ሶበ የተወለደ ወለቱ ይላል ማቴዎስ ወንጌል ምዕራፍ 26 ላይ እንደነዚህ ለመከራ የተዳረጉ ሕፃናት ባልተወለዱ በተሻላቸው ነበር ይላል። ይሁዳ ባልተወለደ በተሻለ ነበር ይላል። ምክንያቱም ጌታውን ስለሸጠ፣ አባቱ ስለሰለበ ስለገደለ፣ እናቱ በዝሙ ስላወቃ ስለደበረ ማለት ነው። ምናልባት ይህን ቃል ለመናገር እጅግ አሳዛኝ ነው። የይሁዳ ታሪክ ሲነገር ሰው የሆነ ቀርቶ እጽዋት ይደነዝዛሉ። ምክንያቱም ሰማይና ምድር የማይወስኑትን ጌታ የሸጠ ከሃዲ፣ ወልዳ ጡት አጥብታ ያሳደገችው እናቱ ሚስት አድርጎ በግብረ ሰዶም የደበረ፣ አባቱ ብልቱን የገደለ የሰለበ፣ አባቱ ብልቱን ሰልቦ የገደለ ማለት ሶሬቶ እምኃይወስ ወለወለቱ ሲሶረ የተወለደ ባልተወለደ በተሻለ ነበር ይላል ቅዱስ መጽሐፍ። እንደነዚህ አይነት አባታቸውን የሚገሉ እናታቸውን የሚገሉ ጌታቸውን የሚገሉ ሃይማኖታቸውን የሚገሉ ባልተወለዱ በተሻላቸው ነበር። ዛሬ ማለት ጌታቸውን ይሁዳ በ30 ወር ሄደው የዛሬው ትውልድ ደግሞ በአንድ
እንጀራ ሃይማኖቱን የሚለውጥ ለስራ ብሎ ሃይማኖቱን የሚክድ ፈጣሪን የሚክድ አባቱን ለገንዘብ ብሎ የሚገኝ ትውልድ ከዚያ የባሰ ዛሬ ለአባቱ የማይታዘዝ ለእናቱ የማይታዘዝ ማንነቱ የከዳ ጣት ላይ የማይታዘዘው ልጅ ምን ያህል መከራ እንደደረሰበት በሰፊው ቀሲስ ሲነግረው ነበር። ስለዚህ እንደዚህ አይነቱ ባልተወለደ በተሻለ ነበረ። ሙሴም ደግሞ እናቱ ተመለከተችውና ይሄ ሕፃንስ ባልተወለደ በተሻለ ነበር፣ ምነው ባይጸበለ ባህል ያበቀራል። እናቶቻችን እጅግ ለልጆቻቸው ምን ያህል ጊዜያቸውን እንደሚሰጡ አካላቸውን ለልጆቻቸው ምን ያህል አሳልፈው እንደሚሰጡ ይሰራል። ስለዚህ እንደ ባልወለድኩ ሆዴለው ውሃውን በቀረ ነበረ ላያት የሚመሰል እያለ ይህን ካላቸው በኋላ እንደገና ጠዋት እና ከካህናት ተጠምቀውና ከሴት ጥበብ አይጠፋም እያቸው ነበረ። ታስታውሳለህ? ጥበብ ተጠቀመች። ምንድን ያደረገችው? ሳጥን አሰራች። ሳጥን አሰራችና ቀይ ባህር ወደተባለ ግብፅ በሚገኝ ባህር ውስጥ ወስዳ ጣለችው። ልጇን በሳጥን አድርጋ በባህር ውስጥ አስቀመጠችው ሙሴ። ምክንያቱም ፈርዖን ካገኘው ይገድለዋል። ወስዳ ባህር ላይ ጣለና ልጇን ሴት ልጇን ደግሞ እንዳይሰጥም ወደ ባህር ማርፎ እንዳይሄድ ተጠባበቂ ተቆጣጣሪ አለችና እህቱን በጠባቂነት አስቀመጠች። ሕፃን ወንድ ልጇን ገና 40 ቀን ያልሞላው ሕፃን ወስዳ ባህር ጣለችው በሳጥን አድርጋ። ይህንን አድርጋ እህቱን የጠበቀች ሙሴ በባህር ተጥሎ ሳለ የፈርዖን ልጅ ተርቡት የምትባል እጅግ በቤተ መንግሥት ጸንታ ስትበላ ስትጠጣ የምትውል ምንም ጭንቀት የሌለባት ያለ መከራ ያልገባት የንጉሥ ልጅ ስለሆነች ሁሉ በእጇ ያለ ቀና በቀን ላይ ሻወር ልውሰድ ወይም ባህሩ ጎብኝቼ ልምጣ ብላ ወደዛ ሄደች ይላል። ስትመለከት ሳጥን ባህር ላይ ተጥሏል። በአጃቢ የሄደችው የንጉሥ ልጅ ናት። አጃቢዎቿ ያንን ሳጥን አውጡት አለችና አዘዘቻቸው። እነሱ ሄዱ፣ ሳጥኑን አወጡት። ሳጥኑን አውጥተው ከተው ሲሄዱት ወንድ ልጅ ነው። ሳጥን ውስጥ ምን ተገኘ? እስቲ ሙሴ ተገኘ በሉ። ምን ተገኘ? ወንድ ልጅ ተገኘ በሉ። ምን ተገኘ? ወንድ ልጅ ሙሴ ተገኘ። ይህስ መልከ መልካም ነው፣ በአባቴ ቤት ይደግ፣ ለአባቴ ሰራተኛ ይሆናል አለችና አውጥታ ይዘው ሄደ። ይዘው ስትሄድ እህቱ ትከታተል ነበር። ሙሴ ትከታተል ትጠብቅ የነበረችው እህቱ ማለት ለዚህ ሕፃን አሳዳጊ የምትሆን ሞግዚት የምትሆን በእናንተ ግብስና በእናንተ አገዛዝ ልጇ የተገደለባት አንድ እናት አለች። ወንድ ልጅ ወልዳ ወንድ ልጅ እንዳያድግ ንጉሡ ስላ